ክብር ለጌታ ይሁን። ዛሬ እንግዲህ እንዴት ከፍተኛ የትጋት ደረጃ ላይ እንዴት መድረስ እንደምንችል ቢያንስ 1000 ሙከራ በዛ መትጋት በምንፈልገው ጉዳይ ላይ እንድንሰራ ማድረግ እንዳለብን የገባኝን ነገር ለማካፈል እሞክራለሁ። How to make yourself to do hard working at least 1000 trials. የመጀመሪያው እንግዲህ love Lord in first without nothing, አምላካችንን በአንደኛነት ደረጃ ያለምንም ምክንያት መውደድ አለብን። ሁለተኛው ሰዎችን ከራሳችን ውጭ ያሉት ሰዎችን ሁሉ መውደድ። በሁለተኛው ደረጃ ላይ እንግዲህ ሰዎችን፣ ሌሎች ሰዎችን፣ መላእክቶችን፣ ከክፉ መናፍስት ውጭ የሆኑትን ማለት ነው፣ የጌታ ወገን የሆኑትን መላእክቶችን፣ ከዛ በህይወት የሚኖሩትን ፍጥረቶች፣ ከክፉ መናፍስት ውጭ የሆኑትን፣ የእግዚአብሔርን መንግስት፣ ከዛ ደግሞ በዚህ ምድር ያለውን ህይወት የሌለውን ነገር፣ ከዛ መጨረሻ ራሳችንን መውደድ ያለምንም ምክንያት ሁለተኛው ነው። ሶስተኛው give enough glory to Lord Father and Mother in their level. ሶስተኛው በቂ የሆነ ክብር ለጌታ መስጠት፣ ለአባትና ለእናት መስጠት በደረጃቸው። ይሄ ጥሩ ነው። አራተኛው give mercy and forgiveness for others፣ ለሌላው ምህረትና ይቅርታ መስጠት። ይህ በጣም ጠቃሚ ነገር ነው። give and pray mercy and forgiveness for others፣ ይቅርታ መስጠት፣ ምህረት መስጠት፣ እንደገና ደግሞ ጌታ ምህረትና ይቅርታ እንዲሰጥ መጸለይ ማለት ነው። ሌላው አምስተኛው ask Holy Spirit about patience and if you will to do be patient. Holy Spirit ትዕግስተኛ እንድንሆን ፈቃደኛ ከሆነ ትዕግስተኛ መሆን። ከዛ ስድስተኛ work for others work then work for me as Holy Spirit will way and time። የሌሎችን ስራዎች፣ የሌሎችን ሰዎች ስራ እንደ ጌታ ፈቃድ መስራት አስቀድሞ ከዛ የራሳችንን ስራ መስራት እንደ ጌታ ፈቃድ። ሰባተኛ ላይ እንግዲህ ብዙ ነገር አወራለሁ። በሰባተኛው ደረጃ ላይ ያሉትን ሆፕ፣ ተስፋ መያዝ ማለት ነው። እንግዲህ ተስፋ እንዴት መቁረጥ እንደሌለብን ከዚህ በፊት ተናግሬያለሁ። እንዴት ተስፋ መያዝ እንዳለብን ተስፋ መያዝ። love until soul gift to 7 as Holy Spirit will way and time። በቃ ቅድም ወዳለው ያልነው አካሎች ነበሩ ጌታን ጨምሮ ነፍስ እስከ መስጠት እነሱን መውደድ እንደ መንፈስ ቅዱስ ፈቃድ፣ መንገድና ጊዜ ነፍሴን እስከ መስጠት እወዳቸዋለሁ ብሎ አይምሯችን ላይ ማሰብ። love is increasing love to their level as Holy Spirit will way and time። በሚጨምር ፍቅር መውደድ እንደ መንፈስ ቅዱስ ፈቃድ፣ መንገድና ጊዜ። ከዛ by what I can do things or things for others to do greater than me። ሌላው ድርጊቶችን ማድረግ ከኛ የበለጠ እንዲሰሩ፣ ለሌሎች እኛ የበለጠ እንዲሰሩ ማድረግ የሚገባን ነገር ማድረግ የሚገባን ሁሉ ነገር ማድረግ።
ከዛ አስክ ሎርድ ፎር ሚስአንደርስታንዲንግ ኦፍ ቲንግስ አስ ሆሊ ስፒሪት ዊል ዌን ታይም ኤንድ ፎሎ ሎርድ ኢን ማይሰልፍ ሚንስ ሶል ስፒሪት ኢን ቦዲ ኦፍ ማይ ኢፍ ሎርድ ካንት ሴቭ ሚ። ምንድነው እዚህ ጋር የተናገርኩት? ስለ ግራ መጋባት ከገጠመን መንፈስ ቅዱስን ጌታን ግራ መጋባት ከገጠመን ጌታን መጠየቅ፣ ስለዛ ጉዳይ እሱ በፈቀደው መንገድ እንደሱ ፈቃድ እሱ በፈቀደው መንገድ እና እሱ በፈቀደው ጊዜ እና ጌታ ባያድነኝም እከተለዋለሁ የሚል ሀሳብን ማሰብ እንዳለብኝ ይህን ይመስላል። እንግዲህ ትጋታችንን እንድንጨምር ከሚረዱን ነገሮች ስለአዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሆንላችሁ።